ሰላም ጤና ይስጥልን። ዛሬ የነጠብጣብ ጅብ ወይንም አስገራሚ የስፖትድ ሃይና አስገራሚ እውነታዎችን እናያለን። በዚች አጭር ቪዲዮ ስለ ኢትዮጵያ ውስጥ ያለው ወይንም ብዙ ጊዜ በታችኛው በሳብሳራ አካባቢ ያለው የነጠብጣብ ጅብ ወይም ስፖትድ ሃይና የሚባለውን አስገራሚ እውነታዎችን እናያለን። ስለዚህ አብራችሁን ቆዩ። ይህ የነጠብጣብ ጅብ የሚባለው በጣም ጠንካራና በህብረት የሚሄድ በጣም ኃይለኛ የሆነ ሶሻል ግሩፕ ያለው በአደን የሚተዳደር ወይም የሚኖርና እንዲሁም ደግሞ ብዙ ጊዜ ኢምባንሺ በሚባል ስካቨንጀር ከሚባሉ እንስሳዎች መካከል የሚካፈል እንስሳ ነው። ስለዚህ ከሳራ በረሃ በታች በኩል በብዛት ይገኛል። እንዲሁም ደግሞ በግምት 27000 እስከ 47000 የሚያክል ቁጥር አለው። አሁን ግን ቁጥራቸው እየመነመነ እንደሚሄድ ዳታው ያሳያል። ከስጋ በል እንስሶች መካከል ከፍተኛ ቁጥር አለው። እንዲሁም ደግሞ የመንጋ አለቃዎቹ ሴት ጅብ መሆናቸው ናቸው። ሴት ጅቦች የመንጋው አለቃ ናቸው። እጅግ በጣም አግሬሲቭ ናቸው። ጩኸታቸው፣ ሳቃቸው በጣም ከፍተኛ የሚሆን ከሆነ እነሱ ሴት ጅቦች ናቸው። ምክንያቱም በእነሱ ላይ ያለው አንድሮይድ ሆርሞን በጣም ከፍ ያለ በመሆኑ እንደ ወንድ ማስኩላይን የሆነ ቢሄቨር ያሳያል። ሌላው ልዩ የሚያደርጋቸው የውሸት ብልት አላቸው። ሴት ጅቦች፣ እነዚህ ነጠብጣብ ሴት ጅቦች የውሸት ብልት አላቸው እና ለሴት ልጆች ጅቦች የሚኖሩ አንዱ በጣም ልዩ የሚያደርገው ይሄ የውሸት ብልት ቦታው ብዙ ጊዜ በታች በኩል በሆድ አካባቢ ነው። ታችኛው ሆድ አካባቢ ሆድ አጠገብ ነው ያለው ወረድ ብሎ እና እንደ ሌሎች ስጋ በል እንስሳዎች ይሄ ማህፀን ቀጥታ ቫጃይና የሚባለው እንደ ሌሎች ስጋ በል እንስሳዎች ቫጃይና የላቸውም። ማህፀናቸው ያ ቫጃይና ዝግ ነው። ፊውዝድ የሆነ ቫጃይና ነው ያላቸው እና ሽንት የሚሸኑት ግልግሎቹንም የሚወልዱት እንዲሁም ደግሞ ለግንኙነት የሚጠቀሙትም ያንን የውሸት ብልት የሚባለው ሲውዶ ፔኒስ የሚባለውን ነው የሚጠቀሙት። ስለዚህ እነዚህን እንስሳት ጾታቸውን ለመለየት እጅግ በጣም ከባድ፣ ከሩቅ አይቶ ለመለየት በጣም ከባድ እና ምክንያቱም አናቶሚያቸው ተፈጥሯቸው ስለሚመሳሰል ወንዶቹን እና ሴቶቹን ለመለየት እጅግ በጣም አዳጋች ነው። ብዙ ጊዜ ከርቀትም ቢሆን መለየት የሚቻልባቸው የመጀመሪያው ምልክት ሴቶች ላይ እንግዲህ የወንድ ዘር ፍሬ ከረጢት አላቸው እና ነገር ግን ይሄ ዘር ፍሬ ከረጢት የውሸት ነው። ሲውዶ ቴስቲስ ነው ያላቸው እና ይሄ የወንድ ዘር ፍሬ ከረጢት ብዙ ጊዜ ሎቡሌትድ አይደለም፣ የተከፋፈለ አይደለም፣ በመሃል የተከፋፈለ አይደለም። ምክንያቱም በአንድ ሙሉ ወፍራም በአንድ ከረጢት ውስጥ ነው። ብዙ ጊዜ በውስጡ ያለው ፋት ነው፣ ጮማ ነገር ነው ወይንም ኮኔክቲቭ ቲሹ ነው እና እሱ አለው። በወንዶቹ ላይ ግን የዘር ፍሬ ከረጢት ላይ ዘር ፍሬ ነው ያለው እና በዛ ሎቡሌትድ በመሆኑና ባለመሆኑ በሴቶቹ ላይ ሎቡሌትድ አይደለም፣ በወንዶቹ ላይ ሎቡሌትድ ነው። ሌላው ሲውዶ ፔኒስ ወይም የውሸት ብልት የሚባለው የሴቶቹ ጫፉ ብላንት ነው። ያ ማለት በጣም ራውንድ ነው፣ ክብ የሆነ ጫፍ የለውም። ኖርማሊ ክብ የሆነ ነው የሴቶቹ የውሸት ብልት ወይንም ሲውዶ ፔኒስ የሚባለው። አሁን እነሱ የሚወልዱበት የሚሸኑበት እና ለኮፑሌሽን ወይንም ለግንኙነት የሚጠቀሙበት ያ ሲውዶ ፔኒስ ብላንት ነው። ያ ማለት ጫፉ ክብ ነው። ነገር ግን የወንዶቹ ጫፉ ቲፕ አለው፣ በጣም ሹል ነው። በዚህ ወንድንና ሴትን በአጠገብ ጠጋ ብሎ ሰው ሊለይ ይችላል። ከዛ ባለፈ ሴቶቹ በብዙ ጊዜ በጣም በክብደትም ከፍ ያሉ ናቸው። እርግዝና ጊዜያቸው ብዙ ጊዜ 110 ቀን ነው የሚቆዩት። ያ ማለት ለ3 ወር ከ20 ቀን ያክል የሚቆዩት እና ብዙ ጊዜ ግልገሎቹ በማህፀን ውስጥ ዩትረስ ውስጥ ሲቀመጡ የተቀመጡበት ቦታ እስከሚወለዱ ወደ ታች ወደ ሲውዶ ፔኒስ ወይንም ይሄ የውሸት ብልት ጋር እስከሚደርሱ ያለው ቦታ በጣም መንገዱ በጣም
ካርብድ ነውና በዛ ካርብ ምክንያት ብዙ ጊዜ ግልገሎች ይሞታሉና ለዛም እሱም ቁጥራቸው እንዲመነምን ከሚያደርግ አንዱ ምክንያት ተብሎ ይጠቀሳል። እና ብዙ ጊዜ የሚያረግዙት መንታ ነው። አልፎ አልፎ ሶስትም ያረግዛሉ። እና ግልገሎቹ ደግሞ ሲወለዱ የሚገርመው አይናቸው ክፍት ነው። ደግሞ ጥርሳቸው ሙሉ ነው። በተለይ ይሄ ካናይን ቲዝ የሚባለው ስጋውን የሚቀዱበት የስጋ ጥርስ በጣም ወደ 7 ሴንቲሜትር ማለት 7 ሚሊሜትር ያክል የሚረዝምና ሙሉ ጥርሳቸው ነው። እንዲሁም ደግሞ ልክ ከተወለዱት በሰዓታት ውስጥ እርስ በርሳቸው ተጣልተው አንዱ ለሌላው አለቃ ለመሆን በጣም ይጣላሉ። በዛው ምክንያት ከመካከላቸው ከተወለዱት አንዱ ይሞታል እና ለ12 ወር ያክል ይጠባሉ። ሆድ የሚጠቡት ለ12 ወር ያክል እናታቸው አጠገብ ሆነው ይጠባሉ። ነገር ግን ከተወለዱት በ3 ወራቸው ውስጥ የትኛው አጥንትም ጨምሮ የተለያዩ ጠንካራ ምግቦች እናትየው የምትበላውን መመገብ የሚችል አንጀት ነው ያላቸው። እንዲሁም ደግሞ ልክ ከተወለዱ በ1 ወር ውስጥ የሚተኙበትን ቦታ ለራሳቸው መርጠው ይተኛሉ። ብዙ ጊዜ ምሽት ላይ ለምሳሌ ከፍ ያለ ሳቅ ወይንም ከፍ ያለ ጩኸት የሚያሰሙት ሴቶች ናቸው እና ሴቷ የመንጋው አለቃ ስለሆነች ብዙ ጊዜ የመንጋውን የምትመራው በጣም አግሬሲቭ ቢሄቨር የምታሳየው ሴቷ ናት። ይሄ አንድ ሳንብ ካገኟቸው አስገራሚ የጅቦች ባህሪና ተፈጥሮ ነው። ይሄ ቪዲዮ ለሌሎች እንዲደርሱ ሼር ይደረግ። እንዲሁም ደግሞ ቻናሉን ሳብስክራይብ አድርጉ። አመሰግናለሁ።